ዛሬ እርሻ ላስቀኛችሁ የጃዊት እርሻ ቁጥር 4 ቁጥር 1 እና 2 የውሃ ችግር የለበትም። አቮካዶ፣ ፓፓያ እና ቡና ያለበት ሲሆን ቁጥር 3 ፕሎት ደግሞ የውሃ ችግር ያለበት ኮክ፣ ፓፓያ፣ ቡና ያለበት ነው። አሁን የምትመለከቱት ፕሎት 4 የቡናና የሁለት አመት አቮካዶ የአንድ አመት ቡና የተደረገበት ማሳ ነው የምትመለከቱት። እንግዲህ ያው በማሰባጠር በማቀላቀል ፓፓያን የፀሐይ ብርሃን ጥላ እንዲሆን በማድረግ ቡናን በውስጡ በመትከል በጠባብ ቦታ ላይ ብዙ አንድ ላይ ፍራፍሬን የማልማት አካሄድ በመከተል ያው እንዳያችሁት በፍራፍሬ ማሳው ላይ ያሉ ችግሮች የአያያዝ ችግር አለበት። የንጥረ ነገር የኮምፖስት ወይም የውሃ ማጠጣት ስራ እየተሰራ አይደለም። አሁን ባለው ሁኔታ ያው አሁን እያያችሁት ያላችሁት የውሃ ጉድጓድ ነው ማለት ነው። ይህ የምትመለከቱት የውሃ ጉድጓድ የተቆፈረ ነው። ለአትክልቱ ሲባል የተቆፈረ መሆኑን እናያለን ማለት ነው። እንዳያችሁት የፍሬ አያያዙ የምታዩትን ይመስላል። የ3 አመት ፓፓያ ሲሆን ያው በሚቀጥሉት ጊዜያት በሚቀጥለው አመት ይወገዳል። ሌላ በምትኩ የጥላ ዛፍ ይተከልበታል ማለት ነው።